ሃይ ምርጦች አለሁ እንዴት ናችሁልኝ? ባላችሁበት ሰላማችሁ ብዝት ይበል። እንደተለመደው ሁል ጊዜ በየሳምንቱ በሳምንት አንድ ቀን አሪፍና ምርጥ የሆኑ ሀሳቦችን እለት ተዕለት ካነበብኳቸው ከተረዳኋቸውና ለእናንተ ደግሞ ይጠቅማሉ ብዬ ያሰብኳቸውን ምርጥ እውነታዎች እንዲሁ ደግሞ አባባሎች ሊሆኑ ይችላሉ እንደዚህ አቀርብላችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በብዙ እንደምታተርፉ አልጠራጠርም። ዛሬ ደግሞ አንድ ሀሳብ ይዤላችሁ መጥቻለሁ። ይህ ሀሳብ የሚጠቅማችሁ አብሶ ወንዶች ብትሰሙት ብዙም አይጠቅማችሁም፣ ግን ለሴቶች እጅግ በጣም ይጠቅማል ብዬ ማስበው ይጠቅማል ብዬ የምዳው አንድ ሀሳብ ነው። ያ ሀሳብ ምንድን ነው ካላችሁኝ፣ እንዴትና መቼ ላርግዝ በሚል ሀሳብ ዛሬ የተወሰኑ ከሳይንስ አንጻር የተወሰኑ ነገሮችን ዛሬ ለማየት ለመመልከት እንሞክራለን። ያው እርግዝና እንደሚታወቀው ከፈጣሪ የተሰጠ ለወንዶች ሳይሆን ለሴቶች ብቻ የታደለ አንድ እውነት ነው። ብዙዎቻችን የምናውቀው እንስት የተባለች ሁሉ ከ45 ዓመት በፊት አንዳንዶች በ65 ሲወልዱ አይተናል። እሱ እንዴት እንደሆነ እኛ ባይገባንም ግን ሳይንሱ እንደሚለው ከ45 ዓመት በላይ ወይም ደግሞ ከ18 ዓመት በላይ ያሉ ሴቶች እንደሚወልዱ ወይም እንደሚያረግዙ ይታወቃል። ብዙዎቹ በማወቅም ባለማወቅም መቼና እንዴት ማርገዝ እንዳለባቸው ስለማይገነዘቡ አንዳንዶች ያለ ፈቃዳቸው ወይም ደግሞ ያለ ፕሮግራማቸው እርግዝና ይፈጠርና ጸጸት ውስጥ ይገባሉ። ከዛ ለማምለጥ የሚረዳቸው የመጀመሪያው ቀናቶችን ማወቅ አሪፍ ነው ብዬ አስባለሁ። እሺ አንዲት ሴት ወጓን በምታይበት ጊዜ ወይም ደግሞ በግልጽ አማርኛ ስትጠቀም የወር አበባ በምታይበት ጊዜ ዑደት ውስጥ ለፈርቲላይዜሽን ለእርግዝና የደረሰ የሴት እንቁላል ከመቀመጫ ከኦቫሪ ወጥቶ በማህፀን ቱቦ አድርጎ ወደ ማህፀን ይጓዛል። ይህ ሂደት ኦቪዩሌሽን ይባላል። የሚያደርገው ፕሮሰስ ወይም ደግሞ እንቁላሉ ከሚገኝበት ወይም ደግሞ ፋብሪኬት ከሚደረግበት ከዛ ወደ ማህፀን የሚሄድበት ፕሮሰስ ወይም ሂደት ምን ይባላል? ኦቭሌሽን በመባል ይታወቃል። በመደበኛ አንዲት ሴት ኦቭሌሽን የምታደርገው በአንድ የወር አበባ ዑደት ውስጥ አንድ ጊዜ ብቻ ነው። ያ ሂደት የሚከናወነው ለሴት ልጅ አንድ ጊዜ ነው ወይም ደግሞ አንዴ ነው። በወር አንዴ ነው የምታደርገው። ከዛ በኋላ ብዙዎቻችሁ እንደምታውቁት ወይም ደግሞ ያላወቃችሁ ማወቅ ያለባችሁ በአንድ ወር ውስጥ ስፐርም ካላገኘ ወይም ደግሞ ልጅ ካልታቀፈች ያ እንቁላል ይሰበርና በወር አበባ መልክ ምን ያደርጋል? ይወጣል። ከኦቪራ የወጣው እንቁላል ለፈርቲላይዜሽን ለእርግዝና ብቁ ሆኖ በማህፀን ቱቦ ውስጥ የሚቆየው ከ12 እስከ 24 ሰዓት ብቻ ሊሆን ይችላል። ለእርግዝና ብቁ የሚሆነው ከ12 እስከ 24 ነው። በዚህ ጊዜ ውስጥ ከወንድ ዘር ጋር ተገናኝቶ እርግዝና ካልተፈጠረ እንቁላሉ ከማህፀን ግድግዳ ጋር አብሮ በወር አበባ መልክ ይወገዳል። ወይም ደግሞ ባለፉት ወይም ደግሞ በነዚያ ጊዜያት ውስጥ ስፐርሙ ሰብሮ የሴቷን እንቁላሉን ሰብሮ ካልገባ ምን ያደርጋል? በወር አበባ መልክ ምን ያደርጋል? እንደሚወገድ እንረዳለን። ኦቭሌት የሚደረገው ጊዜ ማወቅ ቶሎ ለማርገዝ ወይም ደግሞ ለመፀነስ ይረዳል። እነዚህ ቀናቶችን ወይም እነዚህ ወቅቶችን ማወቅ የሚጠቅመው መቼና እንዴት ማርገዝ እንዳለባት ለዛ ይረዳል። ይህን ለመገመት ከሚያስችሉ ዘዴዎች አንዱና ቀላሉ
ያለውን ቀን መቁጠር ቀላሉ ዘዴና ቀላሉ ሲስተም ሴቶች ሊጠቀሙት የሚገባው ቀላሉ ሲምፕል ቀን መቁጠር ነው። በአማካይ የወር አበባ ዑደት ከ28 እስከ 32 ባሉ ቀናቶች ውስጥ ይፈጠራል። በብዛት 28 ወይም ደግሞ ለምሳሌ አንዲት ሴት ልጅ በቀን አንድ የወር አበባ ብታይ ከ28 ቀን በኋላ በ28ኛው ቀን እንደምታይ ሳይንቲስቶች ያረጋግጣሉ። ያንዳንዶች ደግሞ እስከ 32 ቀን ይሆናል ማለት ነው። ለሆኑ ሰዎች ኦቭዩሌሽን ያደርጋሉ ተብሎ የሚገመት ያለው የወር አበባ ከተጀመረ ቀን በኋላ ያ ማለት የወር አበባ ከፈሰሰበት ከ11ኛ ቀን እስከ 21ኛ ቀን ያሉ ጊዜያቶች ሴት ልጅ ለማርገዝ ምቹ አሪፍ የሚባልበት ጊዜ ስለሆነ ከነዚያ ቀናት ውጪ ግብረ ስጋ ግንኙነት ወይም ሴክስ በምታደርግበት ጊዜ ከ11 ቀን እስከ 21ኛው ቀን ድረስ ምን ያደርጋል? የኦቭዩሌሽን የሚባለው ፕሮሰስ ስለሚያልቅ ለእርግዝና ምን ትሆናለች? ዝግጁ ወይም ሬዲ የምትሆንበት ወቅት ነው። ከኦቭዩሌሽን በኋላ እንቁላሉ ለፈርቲላይዜሽን ለእርግዝና ብቁ ሆኖ የሚቆየው ከ12 እስከ 24 ቢሆንም የወንድ ዘር ግንኙነት በኋላ ለሴት ሰውነት ውስጥ ከ3 እስከ 5 ቀን መቆየት ስለሚችል እርግዝና ሊፈጠር የሚችልባቸው ቀናት ሰፋ ያደርገዋል ይላል። አንድ ሰው የግብረ ስጋ ግንኙነት ሴት ልጅ ከፈጸመች በኋላ በማህፀኗ ውስጥ ወይም በሆዷ ውስጥ ከ3 እስከ 5 ቀናት በህይወት የመቆየት እድል አለው ማለት ነው። አይሞትም፣ ጉልበት አለው ማለት ነው። በነዛ ቀናት ውስጥ ልጅ የመፈጠሩ ኦፖርቹኒቲ ወይም እድል በጣም ከፍተኛ መሆኑን ሳይንስ ይነግረናል። ለእርግዝና ምቹ ናቸው ተብለው ከላይ በተጠቀሱ ቀናት ውስጥ በየቀኑ አሊያ አንድ ቀን እየዘለሉ የግብረ ስጋ ግንኙነት ማድረግ ለእርግዝና ምቹ ያደርገዋል። ኤግዛምፕል ለመጠቀም ከሆነ ሰኞ ግብረ ስጋ ግንኙነት ካረገች አንዲት ሴት ልጅ ድጋሚ ደጋግማ ሙሉ ሳምንት ያለ እረፍት ወይም ደግሞ አንዳንድ ቀን እየዘለለች ግብረ ስጋ ግንኙነት በምታደርግበት ወቅት እርግዝና ሊፈጠር ይችላል። የሚፈጠረው መቼ ነው ካላችሁኝ፣ መጀመሪያ የተናገርኩትን መርሳት የለባችሁም። ያ ካላችሁኝ ከ11ኛው ቀን የወር አበባ ካየችበት ከ11ኛው ቀን ጀምሮ እስከ 21ኛው ቀን ያለውን በእነዚህ ቀናት ያለማቋረጥ የምታደርግ ከሆነ የማርገዝ ኦፖርቹኒቲዋ እጅግ በጣም ከፍተኛ ነው። እንደዛ ደግሞ ማርገዝ ካልፈለገች ወደ ታች ዝቅ በማድረግ ሆዷን በመጫን ከሰውነቷ ማውጣት ትችላለች ማለት ነው። ይህን ይመስላል። እንደዚህ አይነት መልእክቶች እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ወንድማችሁ አቤኒ ነኝ። እንደዚህ አይነት ሀሳቦች ሌላ ሀሳቦች የማይነሱ ሀሳቦች የሉ። ሰላማችሁ ብዝት ይበልልኝ። እወዳችኋለሁ።